ክርስትናን መኖር የሚችሉ እምቢ የሚሉ ሰዎች ናቸው ለዓለም የማይሸነፉ፣ ለፍርፋሪዋ የማይንበረከኩ፣ ለማማለሏ የማያጎበድዱ፣ በፊቷ የማይሽኮረመሙ፣ የማይልመጠመጡ እምቢ የሚሉ። ጊዜያዊውን እምቢ የሚለው ዘላለማዊውን የሚያገኙ ማለት ነው። ያሁኑን እምቢ ብለው የሚመጣውን የሚያገኙ ማለት ነው። እምቢ እንደ ሙሴ እምቢ አይባል። እምቢ ዝሙትን እምቢ አለ፣ ስልጣንን እምቢ አለ፣ ማጌጥን ማሸብረቅን እምቢ አለ፣ መብላት መጠጣትን፣ ድሎትን፣ ጊዜያዊ እርካታን እምቢ አለ፣ የአገር ገዢ መሆንን እምቢ አለ። እምቢ ክርስቲያን እምቢ በማለት ነው የሚኖረው። ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ስለ ሙሴ ሲናገር። እምቢ ነው የሚሉት ጊዜያዊ ደስታንና እርካታን እምቢ፣ ከእግዚአብሔር ይልቅ ተድላ ደስታን ላለመምረጥ እምቢ እምቢ ነው ያለው። የሰው እንዴት ይደንቃል! ጨከነ። መንፈስ ቅዱስ ያስጨክናል። ወጣቶች ወደ እግዚአብሔር የበለጠ ከቀረብን ያስጨክነናል። ከጸለይ ያስጨክነናል። ከጾምን ያስጨክነናል። የእግዚአብሔርን ቃል ከሰማን ያስጨክነናል። የክርስቶስ ፍቅር ያስጨክናል። ለሳቱ፣ ለስለቱ፣ ለመንኮራኩሩ ያስጨክናቸዋል። ምኑ ያድገን ያልኳችሁ ከክርስቶስ ፍቅርማ ማን ይለየናል? ረሃብ ነው። እምቢ ብሎ መለሰላቸው ምግባቸው። ስደት ነው። ይምጣብኝ ብሎ መለሰው ሹመታቸው። ምን ነው እኛ ጥቂት ነገር መተው አቃተ? ስድብ መተው፣ ሐሜት መተው፣ ስካር መተው፣ ዝሙት መተው፣ መጠላላት መተው፣ ሌላውን ሁሉ እንተው፣ ይሄንን መተው። ውሰጂልኝ በሏትችን አለ። ውሰጂልኝ፣ ማማርሽን ውሰጂልኝ፣ ጊዜያዊ ቅምጥልነትሽን ውሰጂልኝ። እመኑኝ በጣም አጭርና ጊዜያዊ ነው።